ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የአዲስ አበባን የጥንትና ዘመናዊ ገጽታዎች በአንድ መስመር የምናይበት ልዩ ጉዞ ይዘንላችሁ ቀርበናል። የምንነሳው በታሪክ ማህደርነት በምትጠቀሰው የትምህርት አምባ በሆነችውና በብዙዎቻችን ትውስታ ውስጥ ትልቅ ቦታ ባላት 6 ኪሎ ነው። ዛሬ ግን ጉዞአችን የእግር ሳይሆን የሁለት ጎማ ሽምጥ ነው። ከዚህ ተነስተን የከተማዋን የልብ ትርታ ተከትለን በታሪካዊቷና በአዲሷ ፒያሳ በኩል አድርገን የጽናትና የጀግንነት ተምሳሌት ወደ ሆነው ወደ አቡነ ጴጥሮስ ሐውልት እናምራለን። ይህ መንገድ ዝም ብሎ አስፓልት ብቻ አይደለም። የአዲስ አበባ ለውጥ፣ የጠዋት ግርግርን እና በየመንገዱ የሚታዩትን አዳዲስ ትዕይንቶች የምንዳስስበት ነው። የመጨረሻ መዳረሻችን ደግሞ የንግድና እንቅስቃሴው ወደማይረጋጋባትና ሁሌም ንቁ ወደ ሆነችው ሳንሱስ ይሆናል። በጉዞአችን ላይ የፒያሳን ወቅታዊ ገጽታ በቅርበት እናያለን። በአቡነ ጴጥሮስ በኩል ያለውን የትራፊክ ፍሰት እንታዘባለን። እንዲሁም በሞተር ሳይክል መጓዝ የሚሰጠውን ልዩ ነፃነት አብረን እንጋራለን። ዝግጁ ናችሁ? ሄልሜታችሁን አጥብቁ። ጉዞ አሁን ይጀምራል። እዚህ ጋር ግብጽ ኤምባሲ ያለ 6 ኪሎ ነኝ ያለሁት። ኦኬ ቻ አደባባይ እዚህ ጋር እዚህ ፊት ለፊቴ ኤፍቢ ኮሌጅ ወይም ቢዝነስ ኤንድ ኢኮኖሚክስ ኮሌጅ አለ። ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ማለት ነው። ፊት ለፊቴ ደግሞ እንግዲህ ዋናው ካምፓስ የሚባለው 6 ኪሎ ዩኒቨርሲቲ አለ። ፊት ለፊት ያለው ማለት ነው። በአፄ ኃይለ ሥላሴ ዘመነ መንግስት የተሰራው። ስለሱ በሚቀጥለው ቪዲዮ ወይም የሆነ ቪዲዮ ላይ በጣም በዲቴይል እሰራላችኋለሁ። ዛሬ ሞር ሐውልቶች ላይ ነው ማተኩረው። ስድስት ኪሎ በአዲስ አበባ ከተማ እምብርት የሚገኘው የካቲት 12 የሰማዕታት መታሰቢያ ሐውልት ወይም 6 ኪሎ በኢትዮጵያ ዘመናዊ ታሪክ ውስጥ እጅግ ጥቁርና አሳዛኝ ለሆነው ክስተት ቋሚ ምስክር ነው። ይህ ሐውልት የቆመው በጣሊያን ፋሽስት ወረራ ወቅት በግፍ ለተጨፈጨፉ ንጹሐን ዜጎች መታሰቢያ እንዲሆን ነው። ስለ ሐውልቱ ታሪክና ትርጉም ዝርዝር መረጃው እንደሚከተለው ነው። የታሪኩ መነሻ የካቲት 12 ቀን 1929 ዓ.ም ሐውልቱ የተተከለበት ዋና ምክንያት በታሪክ የአዲስ አበባ ጭፍጨፋ ተብሎ የሚታወቀውን ክስተት ለመዘከር ነው። መንስኤው የካቲት 12 ቀን 1929 ዓ.ም እንደ አውሮፓውያን አቆጣጠር ፌብሩዋሪ 1937 አብርሃ ደቦጭና ሞገስ አሰግዶም የተባሉ ሁለት ኢትዮጵያውያን ወጣቶች በወቅቱ የጣሊያን ደራሲ በነበሩት ማርሻል ግራዚያኒ ላይ የግድያ ሙከራ አደረጉ። የፋሽስቶች ምላሽ ግራዚያኒ በቦምብ ጥቃቱ ቆሰለ እንጂ አልሞተም። ሆኖም ጥቃቱን ተከትሎ የጣሊያን ወታደሮችና ጥቁር ሸሚዝ ለባሾች በአዲስ አበባ ነዋሪዎች ላይ ለ3 ተከታታይ ቀናት የሚዘገንን ጭፍጨፋ አካሄዱ። ውጤቱ በዚህ የግፍ እርምጃ ከ30 ሺህ በላይ ንጹሐን ኢትዮጵያውያን ሕፃናት፣ ሴቶችና አረጋውያንን ጨምሮ ተጨፍጭፈዋል። ቤቶች ተቃጥለዋል። አብያተ ክርስቲያናትም ፈርሰዋል። የሐውልቱ አሰራርና ስነ ጥበብ ይህ ሐውልት በግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት የተገነባ ሲሆን ጥበባዊ ይዘቱም የሚከተሉትን ያካትታል። ቅርጹ ሐውልቱ ወደ ላይ የተመዘዘ ነጭ አምድ ወይንም ኦብሊስክ ሲሆን በላዩ ላይ የኢትዮጵያ አርማ የሆነው የይሁዳ አንበሳ ተቀርጾበታል። የነሐስ ምስሎች ባዝ ሪላይፍስ በሐውልቱ ዙሪያ በነሐስ የተቀረጹ ስዕላዊ መግለጫዎች አሉ። እነዚህም ሕዝቡ በሰላም ሲኖር፣ የቦምብ ጥቃቱና ግርግር የተፈጠረበት ወቅት፣ ፋሽስቶች ንጹሐንን በጭካኔ ሲጨፈጭፉ፣ ከድል በኋላ ንጉሠ ነገሥቱ ወደ አገር ቤት ሲመለሱና ሕዝቡ ነፃነቱን ሲያገኝ የሚያሳዩ ናቸው። የሐውልቱ ፖለቲካዊና ማኅበራዊ ፋይዳ የመታሰቢያ ስፍራ በየዓመቱ የካቲት 12 ቀን የመንግሥት ባለሥልጣናት የቀድሞ የጦር አርበኞችና የከተማው ነዋሪዎች በተገኙበት የአበባ ጉንጉን የማኖር ሥነ ሥርዓት ይከናወናል። የከተማው ምልክት
6 ኪሎ አካባቢ የሚገኘው ይህ ሐውልት ለአዲስ አበባ ዩኒቨርሲቲ ዋናው ግቢ እና ለብሔራዊ ሙዚየም ቅርብ በመሆኑ ለአካባቢው ለየት ያለ ግርማ ይሰጠዋል። የጽናት ምልክት ሐውልቱ ኢትዮጵያውያን ለነጻነታቸው የከፈሉትን መራራ መስዋዕትነትና የፋሺዝምን አስከፊነት ለትውልድ የሚያስተምር መጽሐፍ ተደርጎ ይወሰዳል። ልዩ ማስታወሻ ሐውልቱ የተሰራው በዩጎዝላቪያ በአሁኗ ሰርቢያ ወይም ክሮሺያ ባለሙያዎች እንደነበረ የታሪክ መዛግብት ይጠቁማሉ። ይህም በወቅቱ በኢትዮጵያና በዩጎዝላቪያ በተለይም በንጉሥ ኃይለ ሥላሴና በፕሬዝዳንት ቲቶ መካከል የነበረውን ጠንካራ ወዳጅነት ያሳያል። በአጭሩ 6 ኪሎ የሚገኘው የሰማዕታት ሐውልት የሐዘን ብቻ ሳይሆን የኢትዮጵያ ሕዝብ የማይበገር ጽናትና የነጻነት ፍላጎት መግለጫ ነው። ሕዝብ ቁጥሩ በጣም እጅግ ብዙ ነው፣ 30 ሺህ ማለት እና እነዛን በጣም በግፍ ማለት ነው ጨፈጨፋቸው። በአካፋ ምናምን ሁል ተመተዋል። እንደውም ዳና አድማሱ የአካፋው ሚካኤል እያለ 4 ኪሎ ላይ እንደ መታሰቢያነት የሰራው ሙዚቃ አለ። ኦኬ ይሄ ሰፈር ማዘር ቤት ይባላል። እኔ 6 ኪሎ ዩኒቨርሲቲ ስማር ያው እዚህ እየመጣሁ ምግብ በላ ነበረ። በሚገርም ሁኔታ ምግቡ በጣም ብዙ ነው፣ ግን ዋጋው ቅናሽ ነው። ያው ቦታው ደግሞ እንደምታዩት ብዙ ክላስ የሆነ ቦታ አይደለም። ለዛ በቃ ተማሪዎች በብዛት እየመጡ ይበላሉ፣ ሰራተኞችም አሉ አንዳንድ። እሺ ወደ አቋረጥኩላችሁ ታሪክ ስንሄድ ማለት ነው እና በቃ 30 ሺህ ሰው ማለት ነው በጣም በግፍ በጭካኔ ግራዚያን ጨፈጨፋቸው። ከዛ በኋላ ያው ከድሉ ማግስት አፄ ኃይለ ሥላሴ ከእንትን ሲመለሱ ከእንግሊዝ ሀገር ማለት ነው ሲመለሱ እዚህ ጋር ሐውልት አቆሙ፣ ያንን ለመዘከር ማለት ነው። እና የካቲት 12 1929 ዓመተ ምህረት ነው ይሄ ጭፍጨፋ የተካሄደው ማለት ነው። በሱ ስም ፊት ለፊቱ ላይ የካቲት 12 ሆስፒታል እዚህ ጋር ተገንብቷል። እና ደግሞ ያው የካቲት 12 ሚካኤል እዛ ጋር ደግሞ የሚካኤል ቤተክርስቲያን አለ። ቆይ ዞሬ ሲሄድ አሳያችኋለሁ ባጭሩ። ታሪክ መቼም ያው በቃ አንዴ ስህተት ይፈጠራል። ከዛ ያ ታሪክ ደግሞ ለእድሜ ልክ ጸጸት ሆኖ ያልፋል ማለት ነው። በህይወታችን ላይ አንዳንዴ የሆነ ስህተት የምንፈጽመው ነገር አሻሮ መቼም ቢሆን ያው ላይጠፋ ይችላል። ስለዚህ አስተውሎ መራመድ አሪፍ ነገር ነው። እንደገና በህይወታችን ጥሩ ነገርም ከሰራን ያ ነገር ለትውልድ ይተላለፋል ማለት ነው። ይሄ ነው ሚካኤል ቤተክርስቲያን በዚህ ጋር ነው። ይሄውና ከዩኒቨርሲቲው ጋር ያው አንድ ላይ ነው። በፊት ላይ የግቢ ተማሪዎች እየሄዱ ያው ጸሎት ያደርጋሉ፣ ይሳለማሉ። ኖርማል አንድ ላይ ነበር። አሁን ግን ግንብ ተሰርቶለታል ለብቻው ማለት ነው። ዩኒቨርሲቲ ለብቻ ነው፣ ያኛውም ለብቻ ነው። ወይ ጉዴ ወይ ጉዴ ወይ ጉዴ ወይ ጉዴ ወይ ጉዴ አለ። እዚህ ጋር እንግዲህ አፍንጮ በር ይባላል ቦታ። አፍንጮ በር አይ ዶንት ኖ ታሪኩን እስቲ ቆይ በደንብ አላውቀውም። እዚህ ጋር ደግሞ ትልቅ መስጊድ አለ፣ ፊት ለፊቴ ላይ ትልቅ መስጊድ አለ። አሁን ደግሞ በፕሮጀክቱ ግንባታ ያው እዚህ ጋር አሪፍ ነገር አለ፣ ደስ የሚል ነገር አለ። በግራዬ በኩል ድልድዩም ያምራል ምናምን አይነት ነገር ማለት ስታፍ ደስ ይላል፣ ደስ ይላል፣ ደስ ይላል። አራት ኪሎ ፊት በራራ ዳዳኛው ከላይ ክስን ሰማይ ቶሎ ቶሎ ቶሎ
4 ኪሎ እንግዲህ እኛ ሰዎች በተለይ ደግሞ እኛ አፍሪካውያን በብዛት ታሪኮችን እንደ አጋጣሚ ወይም እንደ እድል አንጠቀምባቸውም ብዙ ጊዜ ማለት ነው። ማለት መጥፎ ታሪክ ሊሆን ይችላል። ያንን ነገር ወደ ቢዝነስ የመቀየር አይዲያ ወይም ደግሞ ገጸ በረከት የለንም። እኔ ብዙ ጊዜ አሁን አውሮፓውያን ላይ እንደው አንድ ምሳሌ ልስጣችሁ። ስፓርታከስ የሚለው ታሪክ ላይ አሁን ሮማውያንን በቃ አርኩስ እንደሆኑ ምናምን እየሰደቡ ነው የሚሰሩ። ግን ጀስቲስ ታሪክ በቃ ኢትስ ሂስትሪ። በዛ ፊልም ላይ ያው ብዙ ነገር ተጠቅመዋል። በፊልሙ ብቻ አይደለም በቃ ላይክ እንደ ቱሪዝም ማለት ነው። በዛ ፊልም ብዙ ቱሪስቶች ይሄዳሉ፣ አንዳንድ ነገሮችን ማየት ይፈልጋሉ ምናምን አይነት ነገር ማለት ነው። ጀስት በቃ ታሪክ ሁሌም ይፈጠራል። ግን ዘመናዊ የሆነ ማህበረሰብ ታሪኮችን ወደ ቢዝነስ ይቀይራል። እንደገና ደግሞ ኋላ ቀር ወይም ያልተማረ ማህበረሰብ ደግሞ በታሪኮች እድሜ ልክ እየተጣላ አገሩን ሰቆቃ ውስጥ ይከታታል። እኛ ኢትዮጵያውያን እኔ ሰባኪ ወይም ደግሞ ብዙ ነገር ባላቅም ግን የሆነ ነገር እንዳለን አምናለሁም ይገባኛል። እንደገና ደግሞ በዛ የህይወት መንገድ ውስጥ ብዙም አይሆኑ ነገሮች ፒያሳ ነው፣ አራዳ ጊዮርጊስ፣ አጼ ምኒልክ ሐውልት እና በዛ እንትን ውስጥ ያው ብዙ ስህተቶች ይፈጠራሉ። ግን እነዛ ስህተቶች ጀስት በቃ አይደለም እንደ ሀገር ያ ሁሉ የተለያየ ብሔርና ቋንቋ የተለያየ አስተሳሰብ አመለካከት ቀርቶ እኛ ራስ በራሳችን እንኳን አንስማማም። እንደዚህ ላርግ እያልን ከራሳችን ጋር የምንጋጭበት ጊዜ አለ። ስለዚህ ብልጥ ሰው ከሌሎች ታሪክ ይማራል። አሜሪካውያን ሲቪል ዋር እርስ በርስ ተጫርሰው ምንም እንደማይበጅ ሲገባቸው በቃ ያ ነገር ትክክል አይደለም ብለው አሁን ላይ ያው አንዳንድ እንትኖችን እየሰሩ ሐውልቶችን ምናምን ሄሮዎችን እያደነቁ ያለውን ነገር ኮምፕሮማይዝ አድርገው በቃ በታሪኮች ተምረው ከማንም የበለጠ ሀያል ሆነው እየኖሩ ነው። እዚህ ጋር አቡነ ጴጥሮስ ሐውልት ነው። በአዲስ አበባ ከተማ እምብርት በሆነው ፒያሳ ወይም ዳግማዊ ምኒልክ አደባባይ የሚገኘው የዳግማዊ ምኒልክ ሐውልት ረጅም ታሪክ ያለው ሲሆን ዋና ዋና ነጥቦቹም የሚከተሉት ናቸው። ታሪካዊ አመጣጡና የግንባታው ሂደት። ሐውልቱን ያሰራው ሐውልቱ የታዘዘውና እንዲሰራ የተደረገው በንግሥት ዘውዲቱ ምኒልክ ዘመነ መንግስት ነው። ለሐውልቱ ግንባታ ከፍተኛ ድጋፍና ክትትል ሲያደርጉ የነበሩት ደግሞ በወቅቱ አልጋ ወራሽና ባለሙሉ ስልጣን ደራሲ የነበሩት ራስ ተፈሪ መኮንን ወይም በኋላ አፄ ኃይለ ሥላሴ ናቸው። የተገነባ ጊዜ ሐውልቱ ተመርቆ የተጠናቀቀው የአፄ ኃይለ ሥላሴ የንግስ በዓል ዋዜማ ጥቅምት 22 ቀን 1923 ዓ.ም ነው። የሰራው ባለሙያ የፈረሰኛው ዳግማዊ ምኒልክ ሐውልት በጀርመናዊ የቅርጻ ቅርጽ ባለሙያ ሃርትል ትሬፕል እንደተሰራ ይገለጻል። የሐውልቱ ገለጻ ሐውልቱ ዳግማዊ አፄ ምኒልክን በፈረስ ላይ ሆነው የሚያሳይ ሲሆን ንጉሱ የጦር ልብስ ለብሰውና የኢትዮጵያን ባንዲራ ይዘው ጦር ይዘው ይታያሉ። ይህም በዓለም ታሪክ ታላቅ ስፍራ ያለውን የአድዋ ድልና የንጉስነትን መሪነት የሚዘክር ነው። ከጣሊያን ወረራ ጋር የተያያዘ ታሪክ ኢትዮጵያ በፋሽስት ጣሊያን ለጥቂት ዓመታት በተወረረችበት ወቅት ማለትም ከ1928 እስከ 1933 ዓ.ም ጣሊያኖች ሐውልቱን ከመቆሚያው ላይ አንስተው በድብቅ ቀብረውት ነበር። የኢትዮጵያ አርበኞችና ህዝቡ ግን ሐውልቱ የት እንደደረሰ ይጠይቁና ይፈልጉ ነበር። ኢትዮጵያ ነፃነቷን ስትቀዳጅ ሐውልቱ በክብር ወጥቶ በቀድሞ ቦታው ላይ እንደገና እንዲቆም ተደርጓል። ይህ ሐውልት ዛሬም ድረስ የአዲስ አበባ አንዱና ዋነኛው የታሪክ መለያ ምልክት ሆኖ ያገለግላል።
በጣም እኚህ አባት ትልቅ ጀብድ እየፈጸሙ ናቸው። ጴጥሮስ ያችን ሰዓት የሚለው የሎሬት ጸጋዬ ገብረመድኅን ግጥም ላይ ያለ። በተጨማሪ ደግሞ ዳን አድማሱ በቃ በዚህ ሙዚቃው ዘክሯቸዋል። በፒያሳ የሚገኘው የአቡነ ጴጥሮስ ሐውልት የኢትዮጵያ የነጻነት ተጋድሎና የቆራጥነት ተምሳሌት ነው። የሐውልቱ ታሪክና ዝርዝር መረጃዎች የሚከተሉት ናቸው። ታሪካዊ አመጣጡና የግንባታው ሂደት። ማን አስገነባው? ሐውልቱ የታዘዘውና እንዲገነባ የተደረገው በግርማዊ ቀዳማዊ አፄ ኃይለ ሥላሴ አማካኝነት ነው። መቼ ተገነባ? ሐውልቱ ለመጀመሪያ ጊዜ ተመርቆ የቆመው ሐምሌ 16 ቀን 1938 ዓ.ም በአቡነ ጴጥሮስ 10ኛ የሙት ዓመት መታሰቢያ ቀን ነው። በማን ተገነባ? ሐውልቱን የሰራው ክሮቼ የተባለ ጣሊያናዊ የቅርጻ ቅርጽ ባለሙያ እንደሆነ የታሪክ መዛግብት ይጠቁማሉ። የአቡነ ጴጥሮስ ታሪክ ባጭሩ። አቡነ ጴጥሮስ በፋሽስት ጣሊያን ወረራ ወቅት ለአገሬና ለሃይማኖት ያልገዛም የጣሊያኑን ወረራ አውግዣለሁ በማለታቸው በጠላት የተረሸኑ ሰማዕት ናቸው። በተረሸኑበት ወቅት የኢትዮጵያ መሬት የጣሊያንን ወረራ እንዳትቀበል አውግዣለሁ በማለት ለሀገራቸው ያላቸውን ጽናት አሳይተዋል። ሐውልቱ የቆመበት ቦታና ለውጦች። መጀመሪያ የት ነበር? ሐውልቱ ከመጀመሪያው ጀምሮ ፒያሳ አቡነ ጴጥሮስ ተብሎ በሚጠራው አደባባይ ከመዘጋጃ ቤት ወረድ ብሎ ነበር የቆመው። ይህ ቦታ ሰማዕቱ በጣሊያኖች የተረሸኑበት ታሪካዊ ስፍራ ነው። አሁን የት ይገኛል? ሐውልቱ አሁንም በዚያው በነበረበት ፒያሳ አቡነ ጴጥሮስ አደባባይ ላይ ይገኛል። የቦታ ለውጥ ታሪክ። እንደ አውሮፓውያን አቆጣጠር በ2013 ወይንም በእኛ 2005 ዓ.ም የአዲስ አበባ ቀላል ባቡር ግንባታ በሚካሄድበት ወቅት ሐውልቱ ለግንባታው እንቅፋት እንዳይሆን ከነበረበት ቦታ ተነስቶ ለጥቂት ዓመታት በብሔራዊ ሙዚየም ተቀምጦ ነበር። የግንባታው ሂደት ከተጠናቀቀ በኋላ በጥር ወር 2008 ዓ.ም በታላቅ ስነ ስርዓት ወደ ቀድሞ ቦታው ተመልሷል። ሐውልቱ አቡነ ጴጥሮስ የክህነት ልብሳቸውን ለብሰው መስቀላቸውን ይዘውና በሰንሰለት ታስረው ጠላትን በድፍረት ሲጋፈጡ ያሳያል። በሐውልቱ ግርጌም ስለ ሰማዕትነታቸው የሚገልጽ ጽሑፍ ሰፍሮ ይገኛል። ለምንም ነገር ለጠላት ቀኝ እንዳንገዛ፣ ለነሱ እንዳንንበረከክ ማለት ነው። ቀኝ እንዳንገዛ ማለት ያው በዘመኑ ከጠላት ጋር መዋደቅ ነው። አሁን ደግሞ ከቴክኖሎጂ ጋር መዛመን፣ ዘመናዊ መሆን፣ ከክርክር፣ ከጭቅጭቅ፣ ከዘረኝነት መራቅ ነው። በቃ አሁን ዘረኝነት ጥሩ አይደለም። የእውነቴን ነው የምላችሁ። አዘይንዶፍ ዘዳይ እዩ ዝም ብላችሁ። ሁሉም አፉን ከፍቶ ይጠብቀናል እኮ። እኛ ብንወድቅ ሁሉም ደስ ይለዋል። አሰፍስፎ ይበላናል። ያው በዚህ ኪሳቸውን የሚያደልቡ ሰዎች አሉ፣ አላዋቂዎችን እየተጠቀሙ ማለት ነው። ግን ሁሌም ቢሆን ትክክለኛውን መንገድ መምረጥና እውነትን፣ ፍቅርን መምረጥ የተሻለ አማራጭ እንደሆነ ምንም ጥርጥር የለውም ማለት ነው። ለማንኛውም አሁን ወደ የት አካባቢ ነው የመሰላችሁ? እንቁላል ፋብሪካ እየደረስኩ ነው። ዛሬማ በቃ እንቀደዋለን ነው የምላችሁ፣ እንቀደዋለን። መርካቶ ወደ ታች አለ፣ ከዛ እንቁላል ፋብሪካ ፊት አቤት ሰፈር እኮ በቃ ስምምነ እኛ ነን ስምምነ አባይ የሞላ እንጎላለን እኛ። ምንድነው ሊገባብኝ ነው? ወይኔ መንገዴን ይዤ ነው እየሄድኩ ያለሁት። ሲኖ ትራክ ሲኖ ትራክ። አቤት
የቀለጠው መንገድ አለ። ዌል 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 ልጄ እስኪ ሂድበት ሂድበት። ያ ነው እንግዲህ እንቁላል ፋብሪካው። ዘመዴ እዚህ ጋር የሆነ ሲኒማ ቤት ነበረ። ኦኬ ሆቴል ሆኗል እንዴ? እምቢልታ ሲኒማ ነበረ። እምቢልታ ሆቴል ነው። እዚሁ ነገር ሆቴል ውስጥ ነበር መሰለኝ። ወግዲድልኝ አደባባይ። እሺ ኦኬ። እዚህ ጋር ወደ ታች አውቶቡስ ተራ ጎጃም በረንዳ አለ። ፓስተር ማለት ይሄ ነው። ፓስተር። ከዛ ዊንጌት ቀጥታ። በጣም መንገዱ በቃ ደስ ይላል። ገጭ እንጠጥ ወደ ላይ ንስት ያዘውን ባይ ግን አይደለም ያኔ ብሬከር ኦኬ። ስትሬት ፍሪትስ ብየዋለሁ እዚህ ጋር። በጣም ደስ ይላል። ሀይ 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 እያልኳቸው ነው የማልፈው። እሺ አንቺ በዚህ ጋር ለፍሽ በቃ። ያዘኡምባ ግን አይደለም። ማይ ጋሽ አቤት ጠመዝማዛው መንገድ እንዴት ደስ ይላል ባካችሁ። ጉድ እኮ ነው ጉድ። ትራፊክ ይወደኛል፣ አያስቆመኝም። ፊቴ ይታወቃል። የዋህ ፊት ስላለኝ በቃ የማ ምስኪን ነው። ምንም አይነት ወንጀል አይሰራም፣ ምንም አይነት ሕግ አይጥስም ነው የምላችሁ ብለው ነው ያሳልፉ። ወይ ጉድ! ጠጠር መጣዬ ጠፋ። ጠጠር መጣዬ እንኳን የለም የሚባል እንደዚህ አይነት ቦታ ነው። አይ ቲንክ ያ ኦኬ። ቀጥታ በዊንጌት አርጌ ከዛ አስኮ ከዛ ሳንሱሲ ሄዳለሁ ማለት ነው። በጣም ደስ ይላል። ስንክርልኝ ወግዲድልኝ
ዊንጌት እንሄዳለን። ከዛስ ወደ ላይ ብንወጣ ሸጎሌ አለ። ሸጎሌ በነገራችን ላይ የጎጃም መውጫ ነው። በዛ መንገድ ምንድነው ፊልም ላስመስለው እንዴ? ሲኖትራክ ፍራ ብራ በሚለው ነው እንጂ ፊልም ማስመሰል እችላለሁ። አሁን ወይ ጉዴ! ይሄ ነው ጫራታ የሚባለው ሰፈር ነው። ጫራታ መጫረሻ ቦታ ይመስለኛል። ጫረታ ነው ጨረታ፣ የጨረታ ማስታወቂያ ድርጅታችን ኮንኪን ካንክሪንኪ ያሉትን አሮጌ መኪናዎች መሸጥ ይፈልጋል። ስለሆነም ተጫራቾቻችን ነገ ህጋዊ ዶክመንታችሁን ኮንኪን ካንክሪንኪ ኮንካ በተባለው ቦታ ይዛችሁ እንድትመጡ። አቡነ ጴጥሮስ እዚህ ጋር ነው። አቡነ ጴጥሮስ ቤተ ክርስቲያን መሰለኝ። እንደዚህ ስቀዝፈው ደስ ይለኛል። በቃ ልክ የዋኘሁ ነው የሚመስለኝ። ዋና ገንዳ ውስጥ የገባው ነው የሚመስለኝ። ኦ ማይ ጋሽ what kind of place is this? ግን በነገራችን ላይ እግዚአብሔርን አሮጌ የሆነ ቦታዎች ምናምን ደስ ይሉኛል። የሆነ ቫይብ አላቸው ምናምን ሚሞሪ። በቃ የትም ቦታ ብትሆኑ አሮጌ የሚባሉ ቦታዎች በቃ የእናንተ ያደጋችሁበት ቦታ እንኳን ባይሆን የሆነ ሚሞሪ ያላቸው። አንድ ሰው ከሀገሩ ላይ ነው ለመባል የሆነ ሚሞሪ ያስፈልገዋል እንጂ በቃ ስደተኛ ማለት እኮ ስደተኛ ነው። በቃ ሰው ትልልቅ የህንፃ ጫካ ውስጥ መኖር ማለት ትልቅ ነገር አይደለም። አንድ ሰው ሚሞሪ ከሌለው ጀስት ይዛኒማል። ምናልባት እንስሳቶችም እንደውም ሊኖራቸው ራሱ ይችላል። እንዴት ነው የሚነዳው? ኩርባ ስለሆነ ነው? አቅቶት ነው? ኧረ በስመ አብ። አስኮ ደርሰናል። አስኮ ነው አይደለም? ቆይ እስኪ ይህን ግንብ ስወጣ ነው የምለየው እኔ መሰለኝ እንግዲህ። I'm correct. እንዴት ደስ ይላል። በቃ ከዚህ በኋላ እኮ እንግዲህ ከዛ ሳንሱሲ፣ ከዛ በኋላ ኦሮሚያ ክልል ቡራዩ ነኝ ከፈለኩ ማለት ነው። ግን ለዛሬው ግን ሳንሱሲ ጋር ይበቃኛል። ዊንጌት ጫራታ፣ ፓስተር ምናምን እንቁላል ፋብሪካ፣ ፒያሳ ምናምን 6 ኪሎ። ኧረ መጣ ነው። ቀላል መጣሁት።
ቀላል መጣሁት ነው የምላችሁ። አስኮ በቃ ይሄ ነው ትክክለኛው አስኮ ማለት ይሄ ነው። አስኮ በቃ ይሄ ነው። አስኮ ሰፋ አድርጌው ነው እኔ ሰፋ አቤት ይህ ሰፈር ብርሃን ከአውቶቡስ ተራ ጋር ይመሳሰላል ቫይቡ ማለት ነው። አይ ዶንት ኖ ሃው ትላለች ጀሪካኗን ይዛ ፈታ ላጥ ትላለች። እንግዲህ አስኮ ከደረስኩ ከዛ በቃ ሳንሱሲማ በጣም ቅርብ ነው የምላችሁ። ሰሙነት የወንዶች ቁና እንኳን ለነጭ ገመድ ለሺ ጠመንጃ ማይደ ነበር። በቃ እዚህ ጋር ፍሪ ነው አስፋልቱ። መኪና በሩቁ ነው የሚታየው። ዛሬ ፈተና ነው እንዴ ተማሪዎች 11 12 እና 9 10 ፋይናሊ ሳንሱሲ ገባሁ ነው የምላችሁ። ይኸውላችሁ ኦሮሚያ ድንበር ያው ከዛ በኋላ ያለው ቡራዩ ነው። እንደውም ቆይ ትንሽ ልግባ። እንደውም ቆይ ከዛ ግን ስመለስኩ በጣም ኢት ቴክስ ታይም ነገሩ። ይሄ በቃ ቡራዩ ሳንሱሲ Can I pass? Father. Oh, so beautiful. ሳንሱሲ ማለት ይሄ ነው እንግዲህ የመጨረሻ ዴስቲኔሽን ይሄ ነው። በቃ የነበረ ገብቻለሁ። ዩቲዩብ ቤተሰቦቼ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። አዲስ የመጣችሁ ሰብስክራይብ አድርጉኝና እስኪ አበረታቱኝ። ከዛ ደግሞ ወጣ ብለን አንዳንድ ቦታዎችን እናያለን፣ ታሪካዊ ቦታዎች እንዲሁም ደግሞ ተፈጥሮን ምናምን እንጎበኛለን ነው የምላችሁ። ሰብስክራይብ ስለምታደርጉኝም አመሰግናለሁ። ቴንኪዩ። እግዚአብሔር ያክብርልኝ።